ለስማ እንዴት አድርገህ እንደምትሸከሽ እኮ እናውቃለን። ሽክሸካ ላይ ደረስኩኝ። እንዴት አድርገህ አንተ ማለት የመጨረሻ በቃ ህይወት መውደቂያ ሲያጣ የወደቀው እኮ 150 ኪሎ 300 ፓውንድ የሆነች ሴትዮ ላይ ወድቀህ ዛሬ ሰው መስለ እንግዲህ አስቧል። ካንተ ያንን ቆሻሻ የጠባህ የላስክበትን አፍ የኢትዮጵያን ህዝብ ረጂጂ በመድኃኒዓለም ልጆች አለን። ምክንያቱም ምን አይነት ክርፋትና ቅናትና የጠነ ቻይና በጣም ስኖሮ ዛሬ ጂጂ እንደዚህ አታወራም ነበረ። ይሄንን ጭጭ አለ እንደው ይሄን ቻይና ጠብሼ ቢሆን ዛሬ ይሄ ቲክቶኳን አዘጋል። ኧረ ተይ ጂጂ እኛ አንድ ፍሬ ልጆች እየተበላሸ ነው። አሁን መላስ መብላት ምን ጉድ ነው? ተነሳ እንደ ወንዶቹ አንድ ቀን እኔ 15 ዓመት እንግዲህ ቀላል ነገር አይደለም። 15 ዓመት እኔ አንድ ቀን ስራ ቦታ ላይ አላየሁ። እኔ ግን ከ15 ዓመት በፊት ስታውቀኝ የአንድ ሱቅ የሁለት ሱቅ ባለቤት ነኝ። አቤት ጂጂ የሁለት ሱቅ አንተ ቁጭ ብለህ ያለህበት ሀገር አንተ ቁጭ ብለህ ለምፈልገው አላማና ነፃነት የምፈልግበት ሀገር ባንክ ካርድ ይዤ ተነስቼ የሚሄድ ሴት ነኝ። ካለማን ሚዲያ የለኝ። የኦሮሞ ህዝብ አይረዳኝ ምናምን አይረዳኝ ለአላማዬ ማለት ነው። አንተ አረ ደግሞ ነገር ከኦሮሞች ደግሞ ረድተናል ብለው እንዳይመጡ። እኔ እኮ ቲክቶክ እኮ ተይ ጂጂ ይሄ ማህበረሰብ እኔ አንድ ኦሮሞ አልረዳኝም እስቲ አካሲጃዴ እያሉ ደግሞ ተከታትለው መጥተው ደግሞ እኛ ረድተናል ቢደና ሰጥተናል እያሉ እንዳይመጡ። እኔ የሚሰማኝ የቲክቶክ ነዋሪ ከባድ ነው ብዬ ነው። እሺ 15 ዓመት አንዴ የቀየርክ ራጥ ኦኮቴ ነው አንተ ማለት ኦኮቴ ማለት የምታቆቆታታ ማናችንም በምንፈልግበት ሰዓት አፍ ላይ ሸንተን እኔማ 5 ሳንቲም እኮ እኔ እኮ ያንተ እኮ አፍ ላይ የሚሸናል። አቤት ጂጂ እኮ ከአማርኛው እንደምታወጣው አፍ ላይ ሸንተን አፉ ላይ አላቅም ነበር አፍ ላይ እንደሚሸና ፖፖ ላይ እንጂ። እሺ ይሆናል ካንተ ጋር ራሱ አራባሃለሁ በቃ ምንድነው? እኔ ሴትዮዋ ምንድነው ጂጂ ምንም የማትሰማ እንዴ? ሚውት አድርጌ ስመለስ መሽናት፣ ሚውት አድርጌ ስመለስ ሽክሸካ መላስ እንዴ? አንተ ምስክሬ ነው። አንተ ማንንም ወንድ እኮ የመናገር እኮ ሞራል የለህ። እሺ ከአንተ የባሰ ወንድ ካለ በዚች ምድር ላይ አንድ አሳማ ብቻ ነው። አሳማ ብቻ አትሊስት እንዳንተ በሶሻል ሚዲያ ተዘፍዝፈው የሚናገሩ ወንዶች ነው ያላየው። እሱ ነው ያ አብረው የነበሩ በሙሉ አረ ጂጂ ጠንካራ ተላላፊ አጠገብ ያሉ ቅጥቀጣማ ከተጀመረ ጂጂ አሁን እኮ ስድ ንባብ ሆነብን እኮ። ፊትሽን እያሳየሽ ውሃሽን አስቀምጠሽ የሚጎረስ ሚል አሁን ሰውዬ ደንዝዞ ሊገለኝ ነው። የሚጎረስ አንዴ ቆይ ልዝጋው ቆይ ጋይስ እያሳበዱኝ ነው። አላስቆማሉኝ ጌም ምን ጉድ ነው? ሌሊቱን ሙሉ ነው የሚሸቅሉት። ተረባቸዋል እንዴ የምትጫወቱ ሰዎች? አሁን ጂጂ እየለጥ አሁን ያኛው በዛ በኩል ኮቾሮን እየገመጠ በዚህ ሶዳውን ይዞ ነው እየለጠለጣት ያለው። ወይኔ አምላኬ! በዚህ ኮቾሮን ክራከሩን ግምጥ እያደረገ በዚህ ምናምኑን እየቸለሰ ነው። ጂጂ ጠንክረሽ ውጪ፣ ፈርጥመሽ ውጪ። አምላኬ ድብቅ ብለሻል። አበባ ነው የሚታየን፣ ሃይላንድ ነው የሚታየን። ቱር ዝብጥ አድርገሽ ቁጥን ብለሽ ወጥተሽ ሂጂ ገፉ ጋይዝ። ፑሽ የቲክቶክ ነዋሪዎች ወሬ ጠፍቷል ሰሞኑን። ሆዳችን አፋችን ደርቋል። እንሂድ። ዮኒ የህዝብ ሽንት ቤት በሉት፣ የህዝብ ሽንት ቤት በሉ ተብሏል። የህዝብ ሽንት ቤት አቃጣሪ ነው ተነስቶ የሚሸናበት። ኧረ እኔ ገና አልሸናውም፣ ገና ነው ተራዬ፣ ገና ነው። ያታነቃቁ ዮኒ ፖፖ ዮኒ የህዝብ ሽንት ቤት በሉት። ዮኒ የህዝብ ሽንት ቤት በሉት። የመምከር የማስታረቅ እዚህ ጋር ቁጭ ብሎ የመምከር አቅሙ የለህም። እሱስ ምንች ነው? እኔስ በ26 ሰው ማለት አይደል አስታርቃለሁ ብሎ የባሰ አናክሶ ይጣለ ሊገሉሽ ነበር ያተረፍኩት የምትል እኮ ገዳይማ ከሆንኩ እኮ ወደ ቲክቶክ ነዋሪዎች ስንመጣ ደግሞ አጨብጫቢ ነኝ አገር ያወቀኝ። ቴንኪ በቃችሁ ለጅቱ አንዴ አጨብጫቢ ነኝ አገር ያወቀኝ። እሺ ለማን ናችሁ የምታግዙትኝ? ቲም ጂጂ እና ደግሞ ያኛው ቀጥሉ። ለማን ናችሁ እንዴ? ማጨብጨብ ማሰራችን ነው። ለማን ናችሁ? ኮመንት ጻፉ፣ አታቋርጮሽ። ምን ነኝና ስሜት ላይ ነሽ? እሺ ለማን ናችሁ ጋይስ? ለማን ናችሁ? አቤት እንዴ እኛ ካላጨበጨብ ማሞቅ ሞቅ ካላረገው አንተ ስነግር ያለኩ አንተ ምን እንዳልኩ ታውቃለህ? አንተ እያለህ እሷን አልነካትም ብያለሁ። ያ
ምክንያቱም ታርጌት የምደረገው እኔ ስለሆንኩኝ እንጂ እሷን ለመንካት እኔ አቅም አንሶኝ እንዳይመስል። በፊት ለፊት በቤንዚል ብትቀጣጠል እስከነ ልጇ ደስ የምትለኝ ሴት ደስ የሚለኝ በህይወቴ ቢኖር እሷ ናት አንደኛ የመጀመሪያዋ። ግን አለማለካት ምክንያት የሆነ ጠላት ናት ብያለሁ። ወደ ዮኒ እንሂድ ደግሞ እስኪ ምን እያለ ነው እሱ ደግሞ እሱ ቤት እንኳን ቤት ይገባላል። ወንዶክ በሶሻል ሚዲያ የተዋወቃትን ተለያይ እናቴ ወለደች ተለያይ ማን ገስወይ ተለያይ ሀቢባ ቤት ይዘረግፍላል። ሀቢባን አልሰደብካትም? ሀቢባ ቤት ትሄዳለህ እንዲያርጎኝ እንዲፈቱ ሀቢባን ኧረ ዮኒ ግን እንደው በምኑ ነው የቻልክበት? እኔ እኮ አፍራለሁ። አንዱን ከሰደብኩት 8 ቀን በባዶ በሆዴ እንደ ጥይት እንደሚጠጣ ሰው ተኝቼ አሳልፍ ያንን ታሪክ ነው በ8ኛው ቀን አፌን ጥርግርግ አድርጌ የምመጣው። እንዴት ነው የምትሽሉበት? ነው ቲክቶክ ነው ሀቢባ ነው መቼ ዕለት አንቺ ሰካራም አንቺን ብሎ ሙስሊም እያል ወገብ አገዷን አንክታ አለበት ወይ አበስ ከበርኩ የቲክቶክ ማህነር እኮ እንዴ ተመልሰን እንመጣለን። ኖ የተቀደሱ የአበሻ ሴቶች አሉ፣ ግን ብዙ አይደሉም። የትኞቹ የተቀደሱ ባላክባሪ ምን የሚሉ አበሻ ሴቶች አሉ፣ ብዙ ግን አይደሉም። ጥቀሳቸው እስኪ። አይደሉም፣ ግልጽ ነው የምንነጋገረው። ሰውየው አረጀ። የቀስቀስ የሚሄድበት አለ፣ ንገሩትኝ፣ ቶሎ ጻፉለት። የሚሄድበት አለ። ወደ ጂጂ ሄዳለሁ እንዴ? አበሻ የተቀደሰ ሴት አለ። አረጀ ቶሎ አያወራም እንዴ? እቺን ፈላጊ ሁላችንም እሱን ፈልገን አይደል እንዴ? የእናንተ ደግሞ ባሳ አውቃችሁ ነው የምትጣሉት። የእናንተ ልዩነቱ አውቃችሁ ነው። ከዚህ ውጪ አንተ የለበትም። አቤት አበስ ገበርኩሽ። ቀጥል፣ ቶሎ በል ሰውዬ፣ የሚሄድበት አለ። ይመቻች። ጥሩ መኪና ስትነዳ፣ ጥሩ ቤት ሲኖር ምን ሲለ ገስዋ በደንብ አድርገው ያንተን ታላቅነት ያንተን ምንነት ያወሩላል። ታየው ተመተን ስትቦርቅስ ኮመንት ላይ ነው። ኧረ በማምላክ ተውኝ። ቤታየው ቶሎ አውራ ብለሃለች ብሎ ይጽፉላታል። ስለዚህ ወንዶች ቢስማርት በተለይ ሶሻል ሚዲያ ላይ ያሉትን ጸጉሩ በኑ አትመኗቸው። ዊ ጋይስ ቆይ እሱ እየጠጣ ኮቾሮ እየበላ አድም ይሄዳል። አያያይ ወደ ጂጂ ግለት ላይ ነው ያለችው። ኦኬ ጂጂ ግለት ላይ ነው ያለችው። ሻምፓኝ ነው በአንተ ምክንያት ግን አያገባኝም። ሻምፓኝ ማኛ ላይ ከፈትሽ እኮ ስለበለጠች ብቻ ዩቱብ ላይ ስለበለጠች ብቻ እንጂ ከአንተ ጋር ያላትን ጸብ አላውቅም። የዕለት ግጭማ ጊዜያዊ ግጭት ምናምን ነገር ራስ ጋ ብለን የተጋጫችሁት ግን ለምንድን ነው እኔ ለአንተ ብዬ ገና ለገና አከሌን ታውቂያለሽ? እኔ በጣም አንዳንድ ጊዜ ጂጂ በጣም ሻምፓኝ ተጋጫለ። የተሻለ ጭንቅላት አለን ስል በምክንያት ነው። ኦኬ የተሻለ ጭንቅላት ምክንያቱም በኔ ኬዝ አርጅተዋል። እኔ ምንም በኔ ኬዝ አለ። በሉሎ ወጣቱ ለቃቁ፣ ቤንዚል ተከፍክፎ በሉሎ ወጣቱ ልቃቁ። ታዘብኳቸው እዚህም እዛም ቤታየው ጋይስ ሲያወሩ ቀስ ቅርዝስ እያሉ ነው የሚያወሩት። በሉሎ ወጣቱ ልቃቁ። ተነቃባችሁ እንዴ? ጂጂ አንቺም ቶሎ ማውራት አቆምሽ።